ዘኬዎስ በማጠሩ ምክንያት ኢያሪኮ ያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉ። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማርህ አለው። ዛሬ በቤት እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋት አያሳይም ነበር። ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር በመሆኑ። ስለ ቁመት የማወራ እንዳይመስላችሁ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገሮች አሉ። እንደ ዘኬዎስ ቁመት አጭር ባይሆን የሚያጥርህ ነገር ግን አይጠፋም። ይሄ ጎደለኝ የምትለው ከሰዎች አነስኩበት የምትለው አንዳች ነገር የለም። እሱን ማለት ነው። ይሄ ይጎድለኛል ከሰው አንሳለሁ ያልክ አትማረር። እጥረትህ መክበሪያ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ ለዘኬዎስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጪ አማራጭ አይኖራቸው።